በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ኅዳር 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። ከሳምንት ከተፈጸመ በኋላ መምህር ዮሐንስ በታላቅ ክብርና ብዙ ተድላ ደስታ ወደ እኔ መጥቶ ልጄ አብሮኮሮስ ሆይ እግዚአብሔር ከሁላችን ጋር ይደርብን አለ። እኔም እግዚአብሔር ለምነው ዘንድ ቀድሞ ወደ ማላውቀው ሀገር ወደ ሌላ ምድር ሄድኩኝ። እርሱም ልጄ ሆይ ጽና፣ ዓለም በሙሉ በጽልቁ እግዚአብሔር ገንዘብ ነው፣ በዚች ዓለም የሚኖሩ ሁሉ እግዚአብሔር ገንዘብ ናቸው ብሎ መለሰልኝ። አሁንም እግዚአብሔር ስለ እናቱ ማርያም ወደ ብርሃን ቦታ ዕርገትና በፍልሰት ሐዋርያት ጠራቸው፣ ሰበሰባቸው። ነገር ግን ልጄ አብሮኮሮስ ስለእመቤታችን ወደ ልጇ ወዳጇ ማዕረግ እኔ አባት ዮሐንስ የምነግርህን በቀለም ጻፍ። መድኃኔዓለምና እኔ ሐዋርያት ተድላ ደስታ ባለበት ገነት ሰበሰበን። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሳለ ያመነው ፈያታዊ ዘየማን ከገነት ውስጥ በብዙ ክብር አየ ነው። ጌታችን ኢየሱስ ክርስቶስም ስለ እናቱ ማርያም ፍልሰት እንድመሰክር አዘዘን። ያን ጊዜ ታላቅ የቀንደ መለከት ድምፅ ከሰማይ ተሰማ። ከመላእክት ኪሩቤልና ሱራፌል ብዛት የተነሳ ገነት መላ፣ ቅዱሳን ሁሉ በገነት ተሰበሰቡ። ከዚያም በኋላ ተድላ ደስታ ባለበት በገነት ምስጢር ተገልጾ አየን። እነሆ ጌታ ኢየሱስ ክርስቶስ በኪሩቤል ዙፋን ተቀምጦ ያን ጊዜ ከሰማይ ወረደ። ብዙ መላእክትም ከእርሱ ጋር ወረዱ። ደቀ መዛሙርቱን ቀርበው ሰገዱለት። ማኅበረ ቅዱሳን ሁሉ በግንባራቸው ወድቀው ሰገዱ። እኔ ዮሐንስ ጌታ ኢየሱስ ክርስቶስ ተገናኘኝና ማኅተሙን ይዘህ ከዕፀ ሕይወት ካጠገብ ሂድ፣ ይህን ማኅተም በላዩ ላይ አስቀምጠው፣ እንዲህም በለው ፈጣሪ ክርስቶስ በውስጥ ያለውን ትሰጠን ዘንድ አግዞሃልና በለው አለኝ። የቅድስት ማርያም ሥጋ ባለበት ምድር ላይ ባኖርሁት ጊዜ እነሆ ምድር ታላቅ ድምፅ አሰማች። የቅድስት ማርያም ሥጋ ካለበት ታላቅ ዕንቁ አስገኘች። ያን ጊዜ በገነት ተድላ ደስታ የሆነ ማኅበረ ቅዱሳን ክብሯን ይናገሩ ነበር። ያን ጊዜ ጌታ መላእክት አዘዛቸው። አምላክን የወለደች እመቤታችን ማርያም ወደ ሰማይ አሳረጓት። እነርሱም ወደ ብርሃን ቤት እስከሚያደርሷት ድረስ በፊቷ ይዘምሩ ነበር። እኛም ደቀ መዛሙርቱ እናቱ ማርያም ወደ ሰማይ ወደ ብርሃን ቦታ መላእክት ሲያሳርጓት አየን። ልጄ አብሮኮሮስ ይህን ምስጢር ስላየው ፋንታ ድንቅ ነገር ተገለጸልን እልሃለሁ። በዚህ ዓለም እርሷን የጸነሰች ማኅፀን ንዕድ ክብርት ናት። ልጄ አብሮኮሮስ ሆይ እናቱ ማርያም እጅ ሲነሳ ኢየሱስ ክርስቶስ አየሁት። ቅዱሳንም ሁሉ ለእናቱ ከሰጣት ቃል ኪዳን የተነሳ ክርስቶስን እያዩ ያመሰግኑታል። ጌታችን ኢየሱስ ክርስቶስ እናቱ ማርያምን እንዲህ አላት፣ ደሴት የተባልሽ እናቴ ሰላምታ ይገባሻል። 9 ወር ከ5 ቀን በውስጧ ያኖርሁባት መርከብ ሰላምታ ይገባሻል። ሁለተኛም ሰማይ የተባልሽ እናቴ ሰላምታ ይገባሻል። በምድር ላይ ለሚኖሩ የሰው ልጆች ሁሉ ምሕረትን የምትለምኝ እናቴ ወይ ሰላምታ ይገባሻል። ያለኔ ከፍሬዋ አንድስ እንኳ ያልተቀመጠባት ገነት ሰላምታ ይገባሻል። ይኸውም የድንግልና ወተት ነው። እናቴ ማርያም ሆይ ከብዙ መከራን እንደተቀበልሽ በዕረፍት ቦታ በገነት ሆነሽ እስከ ዘላለሙ ድረስ ደስ ይበልሽ። በሕይወት ሥጋ ከኔ ጋር በምድር ላይ ሳለሽ ብዙ ድካምና መከራ በመቀበልሽ ፋንታ በዕረፍት ቦታ በገነት የዘላለም ደስታ አድራጊ። ሥጋሽን በምድር ቢቀበር እነሆ ዛሬ ተነስቷል፣ በታላቅ ክብር ወደ ሰማይ አረገ። ሥጋሽን ከኔ ጋር ወደ ግብፀ ምድር እንደወረደ እነሆ ዛሬ ከኔ ጋር ወደ ሰማይ ያርጋል። እኔ ከኔ ጋር ከሀገር ወደ ሀገር በተሰደሽ ፋንታ እነሆ በኢየሩሳሌም ሰማያዊት ከኔ ጋር ደስ ይበልሽ። ድካምና ሐዘን በሌለበት በገነት ተደስተሽ ኑሪ። ዓይኖችሽ ከሐዘን ብዛት የተነሳ ስለደከሙ ፋንታ ዓይኖችሽ የመላእክትና የኪሩቤልን ሱራፌል ምስጋና አይተዋልና ደስ ይበልሽ። ዳግመኛም መኖሪያዋ በብርሃን ድንኳን ውስጥ እንዲሆን ጌታ ኢየሱስ ክርስቶስ አዘዘ። እመቤታችን ልጇን እንዲህ አለችው፣ ልጄ ወዳጄ ሆይ ይህ ቦታ ሙታን በትንሣኤ ዘጉባኤ እስከሚነሱ ድረስ መኖሪያ ይሆን ዘንድ እወዳለሁ አለችው። ያን ጊዜ እግዚአብሔር ከትመው ያሉ ሰራዊት መላእክት ኪሩቤልና ሱራፌል ሰማያዊን ጭፍራ ይሰግዱለት ዘንድ አዘዘ። ጌታ ኢየሱስ ወደ እኔ ተመልሶ ወዳጄ ዮሐንስ ሆይ ሥጋዬን ከመስቀል ላይ ባወረዱ ጊዜ ምስክሬ አንተ ነህ አለኝ። እሊህም ዮሴፍና ኒቆዲሞስ ናቸው። ጌታ ኢየሱስ ክርስቶስ በፊታቸው ነበር። እመቤታችን ዕርገት እንደዚህ ነው። እኔ ግን ብርሃናዊት ደመና ተሸከመችኝና ወደ ልጄ ወደ አብሮኮሮስ አደረሰች። አሁንም ልጄ አብሮኮሮስ ስለ እመቤታችን ዕርገት ከኔ የሰማውን ያየውን ቀለምና ብራና አዘጋጅተህ የነገርኩህ ሁሉ ጻፍ። ለእኛ ብቻ እናታችን አይደለችም፣ በምድር ላይ የልጇ ኢየሱስ ክርስቶስ ፈቃድና የእሷን መታሰቢያ ለሚያደርጉ ሁሉ ነው እንጂ። እንደ ሰው ሁሉ ሥጋዋን ከመቃብር ተቀብሮ ነበር። ነሐሴ 16 ቀን ከፍ ወደ አለ ቦታ ወደ ሰማይ መላእክት አሳረጓት። ስለ እርሷ
የተጻፈላት ለዚች ታላቅ ክብር እርሷ የተዘጋጀች ናትና። እነሆ ንጽሕት ስለምትሆን ስለ እመቤታችን ያየሁትና የሰማሁትን ነው ገልጬ ነገርሁ። ልጄ አውሮኮሮስ ሆይ ካየሁት ምስጢር ሁሉ እንዳልሰወርሁብህ እግዚአብሔር ምስክሬ ነው። እኔም አባቴ ዮሐንስ እንደነገረ ይህን መጽሐፍ ጽፌ በእስያ ለሚኖሩ መምህራን ልወስድ ወድጄ ሳለሁ አባቴ ዮሐንስ ጌታ ስለ እናቱ ድንግል ማርያም ዳግመኛ እስከሚነግረኝ ድረስ ልጄ ስለዚህ ሐሳብ ጥቂት ታገሳለኝ። ይህም ከእርሱ ሰምቼ መምሬ ዮሐንስ እንደነገረኝ መጽሐፉን አቆየሁት። ወንጌል እያስተማረ 1 ዓመት ኖረ። ልመናዋ ክብሯ ከሁላችን ጋር ለዘላለሙ ይደርብን አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ይደርብንና የምሕረት እናት እመቤታችን ታምሪ ነው። ከቦታ እኔና መምሬ ዮሐንስ እናስተምር። የእመቤታችን ማርያም የመታሰቢያ በዓል ነሐሴ 16 ቀን ደረሰ። እነሆ መምሬ ከክፉ ነገር ትመልስ ዘንድ ወንጌል የሚያስተምራት ሮምና እና ቆርባት ዘንድ መስዋዕትን አዘጋጅ አለኝ። ያን ጊዜ መምሬ ዮሐንስ ሊጸልይ ተነሳ። በፊቱ እንደ ነበልባል እሳት ያለ ታየ። ከዚያ በኋላ የሚፈልስበት ቀን እንደሆነ አውቄ ያዘንሁ፣ አለቀስሁ። እነሆ እንዲህ የሚል ቃል ተሰማ። ልጄ አብሮኮሮስ እመቤታችን ባረገችበት ቀን ቅዳሴ ያለና ና ብሎ ጌታ ኢየሱስ ክርስቶስ ጠራኝ የሚል ቃል ሰማ። በእረፍትም ቦታ ተመላለስኩኝ። ያን ጊዜ መምህር ዮሐንስ ጠራሁት። ሀብተ መንፈስ ቅዱስም በእኔ ላይ አደረች። አምላክ የአባቴ ዮሐንስ ሀብት ሰጠኝ። በዚያች ቤት ሐዋርያት ሁላቸው ተሰብስበው ነበር። እርሱም ስራቱ ሁሉ ጽፎ በበሮቹ ላይ ሆኖ ሰጠኝ። እኔም ዮሐንስ ይህን ሲጽፍ እነሆ እመለከተው ነበር። ያም ጽሑፍ ልጄ አብሮኮሮስ ሆይ እመቤታችን የእርገቷን ዜና ጻፍ የሚል ነው። በዚያ ቦታ ጌታችን ደቀ መዛሙርት ሁላቸውም ተሰብስበው ነበር። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን በእግዚአብሔር አንድነት ማክሰኞ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። የሌዊና የስምዖን ሀብተ ቅባታቸው፣ የአሮን ጽናጽል፣ የካህናት ልብስ ይህች ናት። እነዚህም በወርቅ የተለበጡ ለማየት ያማሩ ናቸው። አክሊል፣ የወርቅ ግምጃ፣ ካባ፣ ላንቃ፣ የሐር ልብስ፣ የወርቅ ቀሚስ ከብርሃናዊ የካህን ልብስ ጋር አንድ የሚሆኑ ሐምራዊ ግምጃ የድንግልናዋ ምሳሌ ናቸው። የሳራ መኖሪያዋ ድንኳን፣ የሌዊ መጠለያ ድንኳን፣ ሲሳራን ያስገደለች የዲቦራ ምስጋና፣ በዳርቻዋ የምትቀመጥ የውሃ መንቀል፣ እዝራ በሴት አምሳል ያያት ማርያም ይህች ናት። ኢዮብ አምባ መጠጊያው፣ የኢያሱ የምስክሩ ሐውልት፣ የሳሙኤል የቅባ መንግስት ሙዳ፣ በደብተራ ሙሴ አበባ ያፈራች፣ በኩረ ሎሚ ስልጣነ ክህነት ሰማያዊ መስዋዕት ያስገኘች፣ ምድራዊ አንበሳ ምድራዊ እምቦሳ በግፍ የሞቱ የናቡቴን ተክል ማርያም ይህች ናት። ኤርምያስ ያመሰግናት፣ ሕዝቅኤል በተዘጋች በር አምሳል ያያት፣ ሐጌ በተዘጋች ቤት አምሳል ያያት፣ ዘካርያስ በመቅረዝ ፋና አምሳል ያያት፣ የጦቢት አይኖች ብርሃን ሶስቱ ደቂቅ ከእሳት የጠበቀች ማርያም ይህች ናት። የታተመች መጽሐፍ ኢሳይያስ በተጠማች ምድር የመሰላት ያበበች ፈጥር የሚልክያስ በአዳራሽ ዳንኤል በቤተ መቅደስ የመሰላት ሕዝቅኤል የዕድሜዋ ጭማሬ አምዶቿ የደጋ ዘፍ የሆኑ የንጉሥ ማደሪያ ቤተ መቅደስ ምሰሶ ማርያም ይህች ናት። አምዶቿ የብር ዙፋን የሐር መጠጊያ የወርቅ ውስጡ በእብነ በረድት የነጠፈች መቅደስ ይህች ናት። ነቢዩ ሰለሞን ጥበብ በቤቷ ሰራች፣ በውስጧም 7 ምሰሶችን አቆመች እንዳለ የምሕረት ቃል ኪዳን የሚሰጥ የአብ ጥበብ ይህች ናት። ዕዝራ ጥበብ ከአብ ተገኘች ብሎ እንደተናገረ ከነገስታቱ ዘር የተወለደች የተሸለመች ሙሽራ የዳዊት ልጅ የመለኮት ማደሪያ ቤት ማርያም እህቷ ናት። 7 ምሰሶች የተባሉ አባቶቿም አንደኛ አብርሃም፣ ሁለተኛ ይስሐቅ፣ ሶስተኛ ያዕቆብ፣ አራተኛ ይሁዳ፣ አምስተኛ ሌዊ፣ ስድስተኛ ዳዊት፣ ሰባተኛ ሰለሞን ናቸው። ፍሬ የተሸከመች ተክል የአካላዊ ቃል ማደሪያ የምታማልድ ታቦት እንኋት። የጸሎት ማሳረጊያ ማዕጠንት የሽቱ ቦታ ገነት የብስምና ሞሰብ ከኃጢአት የሚያነጻ ወይን ያለባት የሕይወት ጽዋ ይህች ናት። የዳጌ በቀል እናት የምትሆን ይህች ድንግል በክብር በባለሟልነት ከፍጥረት ሁሉ የሚስተካከላት የለም። ምስጋናዋ ገናናነቷ ጠንቅቆ ተናግሮ መፈጸም አንችልምና ዝም እንበልና ድንቅ ልመናዋ ክብሯ ለዘላለሙ ከሁላችን ይደርብን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ
በነፍስሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ኅዳር 16 በዚች ቀን የከበረና የተመሰገነ ገዳማዊ አቡነ አፍር ከምስር ከተማ ውጭ የተሰራች ቤተክርስቲያን የከበረችበት ነው። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ለአባቶቻችን ሊቃነ ጳጳሳት 48ኛው እስክንድርያ ሀገር ሊቀ ጳጳስ ቅዱስ አባት አባ ዮሐንስ አረፈ። ይህም ቅዱስ አባት የቆጵሮስ ሀገር ሰው ነው። እጅግም ባለጸጋ ነው። በእስክንድርያ ሀገርም የሚኖር ሆነ። አባቱ ገዢ ነበርና ሚስትም አግብቶ ልጆችን ወለደ። ከዚያም በኋላ ሚስቱን ልጆቹም ሞቱ። በዛን ጊዜ ገንዘቡ ሁሉ ሎሎችና ለችግረኞች ሰጠ። መጸውትም እርሱ መንኩሶ በታላቅ ገዳም ገድል የተጠመደው ነው። በጎ ስራዎችን ትሩፋቶች ጨምሮ በመስራት እግዚአብሔር ደስ አሰኘው። ከበጎ ስራዎቹና ከትሩፋቶች ከቀናች ሃይማኖት ከአገልግሎቱ ከደግነቱ ከጽድቁ ማማር የተነሳ በግብፅ ሀገር የሚኖሩ ኤጲስቆጶስ ሁሉም ተስማምተው ይዘው ወሰዱት። ያለ ፈቃዱን በእስክንድርያ አገር ላይ ሊቀ ጵጵስና ሾሙትና በወንጌላዊ ማርቆስ ወንበር ላይ ያስቀመጡት። ያን ጊዜ የከበረ ወንጌል አነበበ። ሹመቱና በቅኖቱ ብርሃን ተገለጸ። ብዙዎች ድንቆች የሆኑ ተአምራቶች አደረገ። ለድሆችና ለችግረኞች ሁሉ ጊዜ ያለማቋረጥ የሚሹትን የሚሰጣቸው ሆነ። ስለዚህም የሚራራ ዮሐንስ ተብሎ ተጠራ። በአይሁድና በአረማውያን ዘንድ የሚያስፈራ ሆነ። በመጽሐፈ ገድሉ እንደተጻፈው እጅግ የፈሩትና ያከብሩት ነበርና መንገዶቹንም በበጎ አጠባበቅ ጠበቃቸው። እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋናውን እኛንም በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ ቅዱስ ኪስጦስ በመኮንኑ በመክሲሞስ እጅ በሰማዕትነት አረፈ። ይህም ቅዱስ ከኪስጦስ መኮንን በያዘው ጊዜ ጽኑ ስቃይን አሰቃየው። ከዚያ በኋላ ራሱን በሰይፍ ቆረጡ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት በሮማ ሀገር በከሃዲው መኮንን በለእስክንድሮስ እጅ ቅድስት ጣጡስ በሰማዕትነት አረፈች። ወደ እርሱም ባቀረቧት ጊዜ እስክንድሮስ ለአማልክት ሰዊ ያላት እርሷን ከፈጠረ ጌታ ኢየሱስ ክርስቶስ በቀር አልሰዋም ብላ መለሰች። መኮንኑም የፊቷ መሸፈን እንዲገልጹ አዘዘ። ውበቷንም አይቶ አደነቀ። ዓይኖቿ እንደ አጥቢያ ኮከብ ናቸው። ቁመቷም እንደ ዘንባባ፣ ደም ግባቷ እንደ ጽጌረዳ ነው። በዛ ወራት የሚመስላት የለም ነበረ። ንጉሥ ባያት ጊዜ እርሷን በመውደዱ ልቡ ተነጠቀ። እንዲህም አላት፣ እሺ በይኝና ለታላቅ አምላክ ለአጵሎስ ሰው እኔም ለቤተ መንግስቴ እመቤት አደርግሻለሁ አላት። ቅዱስ ጣጡስም እኔ ክብር ይግባውና ከክርስቶስ ከመንጋዎቹ ውስጥ ነኝ፣ ከእርሱ በቀር ሌላ አልሰዋም። ነገር ግን ወደ አማልክቶች መሰዊያ ቤት ገብቼ ኃይላቸውን እንዳይ ፍቀድልኝ አለችው። በዛን ጊዜ ወሰዷት። በገባች ጊዜ ጣዖቱ ይጠፉት ዘንድ በክብር ይግባውና የኃይል ባለቤት ወደሆነ ጌታ ኢየሱስ ክርስቶስ ጸለየች። ወዲያውኑ ንጹሕ ሆኖ ጣዖቱ ከመቀመጫቸው ወድቀው ተሰባበሩ። ታላቁ አምላካቸው አጵሎስም ቁልቁል ወድቆ ተቀጠቀጠ። ከጣዖት አገልጋዮች ብዙዎች ሞቱ። በአጵሎስ ላይ አድሮ የሚኖር ርኩስ መንፈስ እንዲህ ብሎ ጮኸ፣ ጣጡስ ወይ እኔ ከአንቺ ጋር ምን አለ? አንቺስ ከእኔ ጋር ምን አለሽ? እነሆ ማደሪያን ቀጠቀጥሽ፣ ከእርሱ አውጥተሽኛልና። ንጉሡም ይህን አይቶ ተቆጣ። በግንባሯ ደፍተው በበትሮች እንዲበደበድቧት ባለንጋዎች እንዲገርፏት አዘዘ። ከስጋውም በወተት አምሳል ነጭ ደም ፈሰሰ። ወደ እግዚአብሔር በለመነ ጊዜ የሚደበድቧት እግዚአብሔር መላእክት የሚያሰቃዩአቸው ሆኑ። ቅድስት ጣጡስ ግን ስቃያቸውን የማይነካት ሆነ። ሁለተኛም ለተራበ አንበሳ እንዲሰጧት ንጉሡ አዘዘ። አንበሳው በደረሰ ጊዜ በፊቷ ሰገደ። እግሮቿን ትቢያ ላሰ። ከሰማይ እኔ ከአንቺ ጋር ነኝ፣ ንጽሕት ጣጡስ ሆይ ደስ ይበልሽ የሚል ቃል መጣ። ንጉሡም ከክፉ ነገር በደረሰባት እንድል አይቶ ራሷን በሰይፍ እንዲቆርጡ አዘዘ። ተጋድሎዋንም ፈጸመች። በሌሊትም የሮም ጳጳስ መጥቶ በከበሩ ልብሶች ገነዛት። በወርቅና በብር ከተለበጡ በእብነበረድ ሳጥን ውስጥ ጨመሩና በአማሩ ቦታ አኖሯት። ከስጋውም ብዙ ተአምራቶች ተገለጹ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የመነኮስ አባት ዳንኤልና የንጉሥ አኖሬዎስ የዕረፍታቸው መታሰቢያ ነው። ይህ አባት ዳንኤል ታላቅ ገድለኛ ነው። እንጀራ ያሳም ቢሆን ማርም ዘይትም ቢሆን ከብቻው ቅጠል በቀር ሳይቀምስ 40 ዓመት ተኩል በአስቄጥስ ገዳም ኖረ። ከብዙ ዘመን በኋላ የመመካት ሀብት መጣበት። በልቡም እንደኔ ትርምተኛ መቋምን የታገሰ በገዳም በሆኗልን ሰውን የሚወድ እግዚአብሔር ብርሃናዊ መልአኩን ላከለት። መልአኩም ዳንኤል ሆይ በጎ ያልሆነ እንዲህ ያለ ትምክህት ለምን ትመካለህ? ጌታ ኢየሱስ ክርስቶስ ከትሕትና በቀር ትምክህትን አይሻምና አለው። አባ ዳንኤልም መልአኩን ጌታዬ ከእኔ የሚሻል ካለ ንገረኝ፣ ወደ እርሱ ሄጄ አየው ዘንድ በመመካቴ ወደ ፈጣሪ ለማምለጥ ዘንድ አለው። መልአኩም ንጹሕ ቅዱስ እግዚአብሔር የሚፈራ ሰው
የሮሜ ቁስጥንጥንያ ንጉሥ አኖሪዎስ በመንግስተ ሰማያት ባልንጀራህ ነው አለው። አባ ዳንኤልም በሰማ ጊዜ በምድር ላይ ተደፋ፣ በራሱም ላይ አመድ ነስንሶ ክብር ይግባውና በአምላካዊ ጥበብ ወደ ሮማ ሀገር አደርሶ እርሱን አኖሪዎስን ያየው ዘንድ ጌታን ለመነው። እንዲህም ሲጸልይ ደመና መጣች፣ ተሸከመችውና ከሮሜ ንጉሥ ከአኖሪዎስ ቤተ መንግስት ደጅ ያደረሰችው። የንጉሥ አኖሪዎስም ረዳት አገኘው። ረዱም እጅ ነስቶ በእርሱ ቡራኬ የተቀበለና አባቴ ወደዚህ የመጣበት ጉዳይ ምንድን ነው አለው። አባ ዳንኤል ልጄ ሆይ የሚቻል ከሆነ ከሀገር ምኳንት ወዳች ዳድረሰኝና ወደ ንጉሥ እንዲያስገባ ያለው። ረዳቱ እኔ ባስገባህ መግባትን አትሻም አለው። ልጄ ሆይ ሻለው አስገባ፣ እግዚአብሔር ይባርክ አለው። ዳግመኛም ረዱ አባቴ ወይ ሟች የሆነ ንጉሥ በማየት ምን ታገኛለህ አለው። አባ ዳንኤልም ፈጣሪ ባያዘኝ ወደዚህ ባልመጣው ነበር አለው። ረዳቱም ለጌታ የሚያሻውን እስከ መገዛ ጥቂት ታገስ ያለው። በዚያን ጊዜ አምባሻ ጨውና መጻጻ የጎመን ቅጠልም ገዝቶ ወደ ጌታው ወደ ንጉሥ ወደ መምህሩ አውሎጊዮስ ወሰደ። አባ ዳንኤልም በውጭ አቅተው። ንጉሱም ረዳቱን አንተ አላዋቂ ነህ፣ አባ ዳንኤልም በውጭ የምታስቆመው አለው። ይህንም ብሎት ንጉሱ ከመምህሩ ከአውሎጊዮስ ጋር ወጣ። አባ ዳንኤልም ሰገዱለት፣ ሰላምታም ተሰጣተው ወደ ቤተ መንግስት አስገቡትና በአንድ ተቀመጡ። 9 ሰዓትም በሆነ ጊዜ ረዳቱ የሚበሉትን አቀረበላቸውና በአንድነት ተነስተው ጸልዩ። አባ ዳንኤልም እንዳይታመም እንጀራ መብላትን ፈርቶ ጌቶች እንጀራ ባለመብላቴ በእኔ ላይ አታጉረምርሙ፣ እንዳልታመመ ፈርቼ ነው እንጂ በትዕቢት አይደለም አላቸው። ቅጠልም ሰጡት። ማዕዳቸውን ፈጽሞ ጸሎት ጸልዩ። ከዚያ በኋላ ንጉሥ አኖሪዎስ አባ ዳንኤል ስላመጣጡ መረምረው። አባ ዳንኤልም ወንድም ወይ የሚቻል ከሆነ ወደ ንጉሥ አስገባይ፣ በጌታ ክርስቶስ ትእዛዝ መጥቻለሁና አለው። ንጉሱ ነገሩን ነገ አስገባሃለሁ አለው። በማግስቱ አኖሪዎስ ዓይኑን የሚበዘብዝ ልብስ መንግስቱን ለብሶ በዙፋኑ ላይ ተቀመጠ። አባ ዳንኤልም አስገቡት። በአየውም ጊዜ ፈርቶ ተንቀጠቀጠ። ረዳቱም መፍራቱን አይቶ ወደ ማደሪያው መለሰው። ንጉሱም ችሎቱን ሲጨርስ ልብሰ መንግስቱን ጥሎ የምንኩስናውን ልብስ ለብሶ አባ ዳንኤል ወዳለበት ገባ። አባ ዳንኤልም ባየው ጊዜ ወንድሜ ወይ በልብ ያለውን ነግሬ ወደ ቦታ የመለስ ዘንድ ወደ ንጉስ ለምን አላስገባኸኝም አለው። አኖሬዎስም አባቴ አልገባህምን? ለዚች ምድር ንጉስ ምን ብለው የሰየሙት በኃላፊ ዙፋኑ ላይ ተቀምጬ ያየ እኔ አኖሬዎስ ነኝ አለው። አባ ዳንኤልም በሰማ ጊዜ ከእግሩ በታች ሰገደና አኗኗሩን ሁሉ ይነግረው ዘንድ ክብር ይግባውና በጌታችን ስም አማጸነው። ንጉሥ አኖሬዎስም በእጅ ስራ ደግሞ ከሚያገኘው በቀር ይህን ምሳኔል መታታት ነው። ሳይበላ ሳይጠጣ 40 ዓመት እንደሆነው የሚተርፈው ወለዶችና እንደሚሰጥ ምግቡንም እንጀራና ጨው ቅጠል መጻጻ እንደሆነ ማንም ገንዘብ ለማቀማት እንዳይደፍር ድንግልናው እንደጠበቀ ነገረው። አባ ዳንኤልም ከእግሩ በታች ወድቆ በአንተ ላይ ስለተመካው ይቅር በል ያለው። ከዚያ በኋላ አባ ዳንኤል ፈጽሞ እያዘነ ወደ ቦታው ተመለሰ። ከ2 ወሮች በኋላ መምህሩ አውሎጊስን ተሰናብቶት አኖሬዎስ ከቤተ መንግስቱ ውስጥ ወጣ። እግዚአብሔር መልአኩን ላከለትና ተሸክሞ ወደ አባ ዳንኤል አደረሰው። በተጋድሎም በመጠመዱ ኑረው ገላቸውን ፈጸሙ። በአንዲት ዕለት አረፉ። እንዲህም አውሎጊስና ረዳቱ በዚያች ዕለት በአንድነት አረፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሊ ቅዱሳን ጸሎት ይማረ፣ በረከታቸው እኛ ጋር ትኑ ለዘላለሙ አሜን። በዚህች ዕለት ሐይቅ ዳር እንዳለ ጽጌረዳ መዓዛው የሚጥም የፊቅጦር መታሰቢያ የሆነው በረከቱ ከእኛ ጋር ትኑ ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ቀዳይቱን አነስተኛ ባንደ ተቀበል። ለሁል ጊዜ የሚያገለግሉን ኃይላት መላእክት እያሳሰቡ ችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃል ንባውን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።